ከምስራቅ አፍሪካ በካፌ ብዛት አንደኛ የሆነችውና የተለያዩ እንቅስቃሴዎች ስራዎች በሰፊው የሚሰራባት ለኢንቨስትመንት ተመራጭ በሆነችው በቀደምቷና መሃል ከተማ በሆነችው ፒያሳ ላይ ከሞናርክ ሆቴል አጠገብ ዋናው አስፓልት ዳር ለተለያዩ ስራዎች የሚሆኑ ቢሮዎችንና የንግድ ሱቆችን በተመጣጣኝ ዋጋ በ25% ቅድመ ክፍያ ለሽያጭ አቅርበናል። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እንደተለመደው የአፓርትመንት ቤት የቢሮና የንግድ ሱቅ ጠቃሚ መረጃ ይዤላችሁ መጥቻለሁ። ይህ ኢትዮጵያን ሪል ስቴት ማርኬት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለ ቢሮዎቹ፣ ስለ ንግድ ሱቆቹ ሙሉ መረጃ ለማግኘት ሙሉ ቪዲዮ እስከ መጨረሻው ተከታተሉት። ወደ ቪዲዮ ሂድ። ህንፃው የሚገኘው ፒያሳ ከሞናርክ ሆቴል አጠገብ ለወዳጅነት ፓርክ በቅርብ ርቀት ላይ ነው። የህንፃው ሁኔታ ይህንን ይመስላል። አሁን ላይ የግንባታ ሂደቱ እንደምታዩት ከ75 እስከ 80% ደርሷል። ሙሉ ለሙሉ ስትራክቸሩ ተሰርቶ ተጠናቆ የልስን ስራና የፓርቲሽን ስራ እየተሰራ ነው። 2 ቤዝመንት የመኪና ማቆሚያ ፓርኪንግ ያለው G+12 ነው። ለቢሮና ለንግድ ሱቅ የሚሆኑ ቦታዎች የሚገኙት አንደኛ ፎቅ፣ ሁለተኛ ፎቅና ሶስተኛ ፎቅ ላይ ብቻ ነው። ከአራተኛ እስከ 12ኛ ፎቅ ድረስ ደግሞ መኖሪያ አፓርትመንቶች ብቻ ናቸው። ህንፃው ባለበት አካባቢ ሎኬሽን እንግዲህ ቢሮዎችና የንግድ ሱቆች በጣም ይፈለጋሉ። እንዲሁም መንገድ ዳር ስላለ ራሳችሁ ብትሰሩበት ብታከራዩት ታተርፉበታላችሁ ማለት ነው። ከ13 ካሬ ጀምሮ በተለያዩ የካሬ አማራጮች በማይታመን ዋጋ በ25% ቅድመ ክፍያ ከ780 ሺህ ብር ጀምሮ ቀሪውን 75% ክፍያ ደግሞ ቀስ እያላችሁ በ9 ወር ውስጥ የምትከፍሉት ይሆናል። በዚህ አይነት መንገድ ለሽያጭ አቅርበናል። መረከቢያ ጊዜ ደግሞ 6 ወር ነው። እዚህ ህንፃ ላይ ቢሮ ወይንም የንግድ ሱቅ ብትገዙ በጣም እድለኞች ናችሁ። ምክንያቱም እንደምታዩት ግንባታው እየተጠናቀቀ ነው። ለመረከብ 6 ወር ብቻ ነው የምትጠብቁት። ነገር ግን ገና ግንባታ ላይ ያለ ቁፋሮ ላይ ያለ ህንፃ ላይ ብራችሁን ኢንቨስት ከምታረጉ ልክ እንደዚህ በመጠናቀቅ ላይ ያለ ለመረከብ የተቃረበ ብዙ ጊዜ የማይፈጅበት ይህም ማለት ምንም አይነት በግንባታ ሂደት የዋጋ ጭማሪ ሳይኖርባችሁ ክረምት ላይ በአየሩ ምክንያትና በግንባታ ግብዓቶች እጥረት ምክንያት ግንባታው ይቋረጣል፣ ነገ ላይ ምን ይፈጠራል፣ ግንባታው ዘገየ፣ ተንቀራፈፈ ብላችሁ ምንም አይነት ስጋት ሳይኖርባችሁ ልክ እንደዚህ ግንባታው ከ75 እስከ 80 በደረሰ ህንፃ ላይ ብራችሁን ኢንቨስት ብታደርጉ የተሻለ ነው። አሁን ላይ እንግዲህ የቀረው የሴራሚክ ንጣፍና በአልሙኒየም ፍሬም ፓርቲሽን ሰርቶ መስታወት መቅጠም ብቻ ነው። ይህም ደግሞ በጥቂት ቀናት ውስጥ ሰርተን እናጠናቅቃለን ማለት ነው። እንግዲህ ቢሮዎችና የንግድ ሱቆችን የምትፈልጉ መሃል ፒያሳ ላይ በማይታመን ዋጋና በጥሩ የግንባታ ሂደት ላይ ያሉ በ6 ወር የምትረከቧቸው ቦታዎች አቅርበንላችኋል። ይህ እድል እንዳያመልጣችሁ። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ቁጥር ይደውሉ ወይንም በዲስክሪፕሽን ቦክስ ውስጥ የዋትስአፕ ሊንክ አለ። እሱን በመጫን መልእክት ሊልኩልኝ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።